ሰላም አቦር ነኝ። ዛሬ የምንነጋገረው ስለ ጀግንነት አይደለም። የምንነጋገረው ስለ ድል ወይም ስለ ክብር አይደለም። ይልቁንም የሰው ልጅ ለክፋት ያለውን ገደብ የለሽ አቅም፣ ሳይንስ ከህሊና ሲፋታ የሚፈጠረውን አስፈሪ ሲኦል እንመለከታለን። ዓለም ስለ ሂትለርና ስለ ናዚ ጀርመን ብዙ ጭካኔ ታውቃለች። ነገር ግን በሩቅ ምስራቅ በጃፓን ኢምፓየር ስር ተቀብሮ የነበረ አንድ የሞት ፋብሪካ አለ። ዩኒት 731። እዚህ ቦታ ላይ ሰዎች አልነበሩም። ስማቸው ተረስቶ ማሪታ ወይም እንጨቶች ተብለው ነበር የሚጠሩት። ዛሬ በታሪክ መጽሐፍት ውስጥ ብዙም የማይነገሩን የሺዎችን ነፍስ በስቃይ የበላውን ይህ ዘግናኝ ሚስጥር አንድ በአንድ እንፈትሻለን። ተዘጋጁ፣ ምክንያቱም ይህ ጉዞ ወደ ጨለማው የታሪክ ገጽ ነው። ታሪኩ የሚጀምረው በ1930ዎቹ መጀመሪያ ላይ ነው። ጃፓን ሰሜን ቻይና ማንቹሪያን በወረረችበት ወቅት በጄኔራል ሺሮ ኢሺ የሚመራ አንድ ልዩ ክፍል ተቋቋመ። ይህ ሰው በመሰረቱ ሐኪም ብቻ ሳይሆን ባዮሎጂካል ጦርነት የሚያመልክ ጨካኝ ሰው ነበር። ዩኒት 731 በይፋ የውሃ ማጣሪያና የወረርሽኝ መከላከያ ክፍል ተብሎ ቢጠራም ከህንፃው ግድግዳዎች በስተጀርባ ግን የሚካሄደው ሌላ ነገር ነበር። ሺሮ ኢሺ ሳይንሳዊ እድገት የሚመጣው ያለምንም ገደብ በሚደረግ የሰው ልጅ ሙከራ ነው የሚል እምነት ነበረው። በዚህም ምክንያት በፒንፋንግ ግዛት ውስጥ ላብራቶሪዎች፣ እስር ቤቶችና አስክሬን ማቃጠያዎችን የያዘ ግቢ ተገነባ። በዚህ ግቢ ውስጥ የታሰሩት ቻይናውያን፣ ራሻውያን እና የጦር እስረኞች ስማቸው ተሰርዞ ማሪታ በሚል ኮድ ይጠሩ ነበር። ትርጉሙም እንጨት ወይም ሎግስ ማለት ነው። ሳይንቲስቶቹ ዛሬ ስንት እንጨት ተጠቀምን ብለው ነበር የሚጠያየቁት። ለነሱ እስረኞቹ ስሜት ያላቸው ሰዎች ሳይሆኑ ልክ እንደ ላብራቶሪ አይጥ ለሙከራ የሚውሉ ግዑዝ ነገሮች ነበሩ። እዚህ ቦታ ላይ የተፈጸሙት ድርጊቶች ከጨካኔም በላይ ናቸው። ሳይንቲስቶቹ የሚከተሉትን ሙከራዎች ያደርጉ ነበር። ቪቪሴክሽን፣ አንድን እስረኛ በህይወት እያለ ያለምንም ማደንዘዣ ሰውነቱን በቀዶ ጥገና ይሰነጠቃሉ። ይህንን የሚያደርጉት ማደንዘዣ የምርምር ውጤቱን ያበላሻል በሚል ሰበብ ነው። የሰውነት ክፍላቸው ልብ፣ ሳምባ፣ ጉበት በህይወት እያሉ ሲወጣና ደም ሲፈስ ሳይንቲስቶች በማስታወሳቸው ይመዘግቡ ነበር። ሁለተኛ፣ የበሽታ ወረርሽኝ ሙከራ። እስረኞች ላይ ሆን ተብሎ የቸነፈር፣ የኮሌራና የአንትራክስ ባክቴሪያ በመርፌ ይከተባል። ከዚያም በሽታው ሰውነታቸውን እንዴት እንደሚበላው በየቀኑ ያጠናሉ። ከዚህም አልፈው በቸነፈር የተለከፉ ቁንጫዎችን በቻይና ከተሞች ላይ በቦምብ በመጣል በሺዎች የሚቆጠሩ ንጹሃንን ገለዋል። ሶስተኛ፣ የአየር ንብረት ሙከራ። እስረኞች እጅግ በረዶ በሆነ አየር ውስጥ ከዜሮ በታች 30 ዲግሪ እጃቸውና እግራቸው እስኪደነዝዝ ድረስ ይቆያሉ። ከዚያም የደረቀውና በረዶ የሆነውን ስጋቸው በዱላ እየመቱ ውጤቱን ያያሉ። ከዚያም በሙቅ ውሃ ውስጥ በመክተት ስጋቸውን ከአጥንታቸው ሲላቀቅ ይመለከቱ ነበር። ሌሎችም ግፎች አልጠፏቸውም። ሰዎችን በግፊት ማሽን ውስጥ በመክተት አይናቸው እስኪወጣ ድረስ ግፊት ማድረግ፣ የሰውን ደም ከእንስሳት ደም ጋር ቀላቅሎ በመርፌ መውጋትና የተለያዩ መርዛማ ጋዞችን መሞከር የተለመዱ ነበሩ። በ1945 ጃፓን ለሽንፈት ስትቃረብ ሺሮ ኢሺ ግፍ መፈጸሙ እንዳይታወቅ ትዕዛዝ አስተላለፈ። ጣቢያው በቦምብ ፈረሰ። በህይወት የተረፉ እስረኞች ተገደሉ። ሰነዶች ሁሉ ተቃጠሉ። ነገር ግን የሚገርመው የፍትህ መጓደል እዚህ ጋር ነው። አሜሪካ እነዚህን ሳይንቲስቶች ለፍርድ ከማቅረብ ይልቅ ሚስጥራዊ ስምምነት አደረገች። ሳይንቲስቶቹ በሰው ላይ ሙከራ አድርገው ያገኙትን የባዮሎጂካል ጦርነት መረጃ ለአሜሪካ እንዲሰጡ፣ በምላሹ ደግሞ ከጦር ወንጀለኝነት ነፃ ወይም ኢሚዩኒቲ እንዲሆኑ ተደረገ። በዚህ ምክንያት ሺሮ ኢሺ እና ጓደኞቹ በሰላም እድሜያቸውን ጨረሱ። አንዳንዶቹም በጃፓን ትልልቅ የሕክምና ድርጅት ውስጥ ባለቤት ሆኑ። እንግዲህ የዛሬው ታሪካችን ይህን ይመስላል። የዩኒት 731 ታሪክ ስላለፈው ጦርነት ብቻ የሚያወራ አይደለም። ይልቁንም ስለ ሰው ልጅ ህሊና ትልቅ ማስጠንቀቂያ ነው። ዕውቀት ያለ ፍቅር፣ ሳይንስ ያለ ሞራል ምን ያህል አደገኛ ሊሆን እንደሚችል ትልቅ ትምህርት ነው። እነዚያ በማሪታ ስም የተገደሉ፣ ስማቸው የተረሳና በስቃይ ያለፉ በሺዎች የሚቆጠሩ ነፍሳት ዛሬም ፍትህ ይፈልጋሉ። የኛ ኃላፊነት ግን እነዚህን ታሪኮች በማስታወስ ዳግመኛ እንደዚህ ያለ ጭካኔ በዓለማችን ላይ እንዳይከሰት ንቁ መሆን ነው። ታሪክን ካልተማርንበት ስህተቱን ደግመን ለመስራት እንገደዳለን። ይህንን ቪዲዮ ስለተከታተላችሁ ከልብ አመሰግናለሁ። ይህ ታሪክ ለሌሎችም እንዲደርስ ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ።
የእናንተ አስተያየት ለኔ ትልቅ ዋጋ አለው። ስለዚህ ምን እንደተሰማችሁ በኮሜንት አጋሩ። በቀጣይ ቪዲዮ በሌላ አስገራሚ ታሪክ ገጽ እስክንገናኝ በሰላም ቆዩ። እኔ አቦር ነበርኩ።